እሺ እንግዲህ ሌላው ተቀናሽ የሚደረገው በኮንትራክቱ መሰረት ሪቤት ካለ እሱ ይቀነሳል። የሪቤትና የሪቴንሽን ልዩነታቸው ሪቴንሽን ግንባታው ሲያልቅ ለኮንትራክተሩ የሚመለስ ገንዘብ ሲሆን ሪቤት ግን አይመለስም ማለት ነው። ሌላው ፔናልቲ ነው። ይህ ደግሞ ስራው በተባለው ጊዜ ካልተጠናቀቀ ከኮንትራክተሩ የሚቀነስ ቅጣት ነው ማለት ነው። እንግዲህ በዚህ ፔመንት ሰርቲፊኬት መሰረት ተቀናሽ የሚደረጉ ነገሮች እነዚህ ናቸው። ያው የመጀመሪያ ፔመንት ስለሆነ ፕሪቪየስ ፔመንት አይኖረንም። እነዚህ ነገሮች እነዚህ ቁጥሮችን ቀናንሰን ያገኘነው ውጤት ይሄ ነው ተቀናሽ የሚደረገው ማለት ነው። ስለዚህ ሙሉ ከተሰራው ስራ ላይ ይሄ ስንቀንስ 12 ሚሊዮን ይመጣል ማለት ነው። ስለዚህ የ17 ሚሊዮን ብር ስራ ሰራ፣ ግን ኔት የሚከፈለው ፔመንት 12 ሚሊዮን ነው። ይሄ ግን ምንድነው ቫትን አያጠቃልልም። ስለዚህ ለብቻ ደግሞ ቫት ካልኩሌሽን እንሰራለታለን ማለት ነው። ምክንያቱም ቫትን ጨምሮ ስለሆነ የሚከፈለው። እዚህ ጋር ቫት ካልኩሌሽንን ስንሰራ ደግሞ ምን እናደርጋለን? ቅድም እዚህ ጋር አድቫንስ ፔመንት፣ ፕሪቪየስ ፔመንት ቀንሰናል አይደለ? ስለዚህ እዚህ ጋር እስከተቀነሰ ድረስ ቫትም የነሱ መቀነስ ግዴታ ነው ማለት ነው። ምን እናደርጋለን? እዚህ ጋር ከሰመሪ ሺት ቀጥታ እንወስዳለን፣ ወይም እዚህ ከላይ የተጠቀምነውን ቁጥር ነው የምንጠቀመው። የሱን 15% ቫት እንሰራለታለን። የሱ 15% ቫት 2.5 ሚሊዮን ነው። ግን እዚህ 2.5 ሚሊዮን ውስጥ ምን አለ? ፕሪቪየስ ፔመንት አለ፣ አድቫንስ ሪፔመንት አለ። እነዚህ ሁሉ ነገሮች ስላሉ መቀነስ አለበት ማለት ነው። ስለዚህ እንዴት ነው የምንቀንሳቸው? እዚህ ጋር አድቫንስ ሪፔመንት ቅድም የቀነስነው አለ አይደለ? የሱን 15% እንሰራለን ማለት ነው። የ3.4 ሚሊዮኑን 15% ሰርተን ወደ 515,000 ብር ይመጣል። ፕሪቪየስ ፔመንት ደግሞ ስለሌለን ያው ዜሮ ነው የሚሆነው። ስለዚህ ምን ይደረጋል? 2.5 ሚሊዮኑ ላይ የአድቫንስ ሪፔመንቱ 515,000 ይቀነስና 2 ሚሊዮን ብር ይሆናል ማለት ነው። 2.5 ነበረ። ስለዚህ ስንቀንስ 2 ሚሊዮን ብር ቫት ይሆናል ማለት ነው። ከዛ እዚህ ጋር ቫቱ ሲደመር ቅድም የሰራ ነው ኔት 12.8 ሲደመር 2 ሚሊዮኑ 14.9 ሚሊዮን ብር የሚከፈለው ይሆናል ማለት ነው። አሁን ለሰራው ስራ ፕሪቪየስ ተቀንሷል፣ አድቫንስ ሪፔመንት ተቀናሾች ሁሉ ተቀናንሰው ይሄ ቁጥር ነው የሚመጣው ማለት ነው። ሁለት አይነት አሰራር አለው። ለምሳሌ እርግጠኛ ለመሆንም አንድ በዚህ መንገድ ሰራል፣ ሌላው ደግሞ እዚህ ጋር ተጠቅመን የሰራ ነው እስካሁን የተሰሩ ስራዎችን ወሰድንና ቫት ቀነስን። ወይ ደግሞ ሁለተኛው መንገድ ተቀናንሶ የመጣ ቁጥር አለ አይደለ? 12.8 ሚሊዮን እሱን ተጠቅመን ደግሞ ቫት እንጨምርበታለን ማለት ነው። እዚህ ጋር ቀንሰን ሰራን፣ እዚህ ጋር ደግሞ ጨምረን እንሰራለን። ስለዚህ ቁጥሩ ግን እኩል መምጣት አለበት። እሱን ቼክ ለማድረግ ምንድነው የምናደርገው? ተቀናንሶ የመጣ ቁጥር ይሄ 12.8 ሚሊዮኑን የሱን 15% ቫት እንሰራለታለን። 1.9 መጣ። ከዛ እዚህ ጋር ልብ በሉ ሪቴንሽን ቀንሰናል አይደለ? ሪቴንሽን ከቀነስን በኋላ የሪቴንሽን ቫት ግን አይቀነስም። ለኮንትራክተሩ የሚከፈለው ነው የሚሆነው። እቺ መያዣ ያልናት ገንዘብ ማለት ነው። ስለዚህ የሷ ቫት ስንት ይመጣል? 15% 128,000 ብር። ስለዚህ እነዚህ ሁለቱ ተደምረው የሚከፈለው ቫቱ ነው የሚሆነው ማለት ነው። ስለዚህ ሁለቱን እንደምራቸው እኩል አልመጣም ከዚህ ጋር። ስለዚህ በሁለቱም መንገድ ሰርታችሁ ያው ክፍያ ፔመንት እስከሆነ ድረስ እርግጠኛ መሆን ግዴታ ነው የምትሰሩትን ነገር። ስለዚህ በሁለቱም መንገድ እየሰራችሁ ቼክ ማድረግ ያስፈልጋል ማለት ነው። እኔ ብዙ ጊዜ ፔመንት ሳዘጋጅ በሁለቱም መንገድ ነው እየሰራው ቼክ ማድረገው። ምክንያቱም አንዱ ጋር ስህተት ቢኖር በዛኛው ስትሰሩ አንድ አይነት ቁጥር ስለማይመጣ ማለት ነው። እንግዲህ በዚህ መልኩ ፔመንት ሰርቲፊኬት ማዘጋጀት እንችላለን ማለት ነው። እዚህ ጋር ያሉት ነገሮች አሁን የመጀመሪያ ፔመንት ስለሆነ ነው። ሁለተኛ ሶስተኛ እያለ ሲሄድ እነዚህን እየሞላናቸው ነው የምንሄደው ማለት ነው። ለምሳሌ አሁን እዚህ ጋር የምናየው ይሄ ኮንትራክተሩ የወሰደው አድቫንስ ፔመንት ነው። ከቫት በፊት ይሄን ያክል ነበር። ከዛ 15% ቫት ተጨምሮበት ይሄን ያክል አማውንት አድቫንስ ፔመንት ወስዷል ማለት ነው። እዚህ ጋር ደግሞ ፕሪቪየስ ፔመንት ነው። ያው ይሄ ፈርስት ፔመንት ስለሆነ ፕሪቪየስ ፔመንት አይኖረውም። ለቀጣይ ግን ሁለተኛ ፔመንት ስናዘጋጅ ምን እናደርጋለን? እዚህ ጋር ቀኑን እንጽፋለን። ይሄ ፔመንት የተከፈለበትን ቀን እዚህ ጋር ቢፎር ቫት ያለው የቷን ነው የምንወስደው? እችን 12.8 ሚሊዮን ነው ማለት ነው። ከዛ 15% ቫት ደግሞ 2 ሚሊዮኑን እዚህ ጋር እናደርጋለን። የሁለቱ ድምር
ይሄን ይሰጠናል ማለት ነው። ሶስተኛ አራተኛ ሲሆንም እንደዚሁ ከነቀኑ እያንዳንዱን አማውንት እየሞላን እንሄዳለን ማለት ነው። ከዛ እዚህ ጋር ደግሞ አድቫንስ የተወሰደው አለ። ከዛ ቢፎር ቫት ደግሞ እዚህ ጋር የቀነስናት ሪፔይ የተደረገው ማለት ነው 3.4 ሚሊዮኑን እዚህ ጋር እናደርጋለን። ከዛ አውትስታንዲንግ ደግሞ ምን ያክል ቀረው የሚለውን ደግሞ ሁለቱን አቀናንሰን በየፔመንቱ እንሰራለን ማለት ነው። ይሄ አድቫንስ ተከፍሎ እስከሚያልቅ ድረስ ማለት ነው። ከዛ እዚህ ጋር በወርድም በፊገርም ይሄን አማውንት እናስቀምጣለን። እዚህ ላይ ኮንሰልታንቱም ኮንትራክተሩም ክላይንቱም ሶስቱም ይፈርማሉ ማለት ነው። እና እንግዲህ በዚህ መልኩ ነው ፔመንት ሰርቲፊኬት ይሄን ይመስላል። ሌላ እንሰራላችሁ የምትፈልጉት ካለ እዚህ ላይም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ።